የእርግዝና ክትትል መቼ መጀመር አለበት? ሰላም እንዴት ናችሁ? የእርግዝና ክትትል ለሁሉም ነፍሰ ጡር እናቶች የሚሰጥ እጅግ ወሳኝና አስፈላጊ የጤና አገልግሎት ሲሆን ይህም የጤና አገልግሎት በድሮ ጊዜ እናቶች ከ3 እስከ 4 የእርግዝና ወር ሲሆናቸው መጀመር አለባቸው ተብሎ ይታሰብ ነበር። ሆኖም ግን አሁን ያሉት የጤና መረጃዎች እንደሚያመለክቱት እናቶች የእርግዝና ክትትል መጀመር ያለባቸው ነፍሰ ጡር መሆናቸውን ባወቁበት ቅጽበት መሆን አለበት ተብሎ ይመከራል። ምክንያቱም በዚህን ጊዜ በመጀመሪያው የእርግዝና ምዕራፍ ከእርግዝና ጋር ተያይዘው የሚመጡ ችግሮች እንደ ከማህፀን ውጪ እርግዝናና ሌሎች ችግሮችን ቶሎ በመለየት ለማከም እድልን ይሰጣል። እንዲሁም እናቶች ከእርግዝና በፊት ፎሊክ አሲድ የሚባለውን ወሳኝ ንጥረ ነገር ካልጀመሩ በዚህን ሰዓት እንዲጀምሩ ያግዛል። ይህም ንጥረ ነገር ጽንሱ ያፈጣጠር ችግር እንዳይኖርበት እንዳይጨናገፍ ይረዳል ማለት ነው። ሶስተኛውና ዋናው ምክንያት ተጓዳኝ የጤና ችግሮች ካላቸው እናቶች በቅድሚያ ለመለየት እንዲሁም የታወቀ የጤና ችግርም ከሆነና መድኃኒት የሚወስዱ ከሆነ እነዚህ መድኃኒቶች ወደ ጽንሱን የማይጎዱ አይነቶች ለመቀየርና የጤና ሁኔታቸውን ለማስተካከል እድል ይሰጣል ማለት ነው። ስለዚህ እናቶች የእርግዝና ክትትል መጀመር ያለባቸው ነፍሰ ጡር መሆናቸውን ባወቁ ቅጽበት መሆን አለበት።